አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር፣ አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያምም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም መጀመሪያ እዛው ህብረተሰቡ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶ እንጠቀመው እዚህ ላይ በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባዬ ልስጥህ፣ ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም። ህዝብ እምቢ ካለ አበቃ። እምቢ ያለን ህዝብ በመሳሪያም በታንክም ልትመልሰው አችልም። አንዱም አሁን አገዛዝ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር የምለው አንዱ ምክንያት ያ ነው። ህዝብ እምቢ ካለ አብይም በለው ምንም በለው ማንም ሊያስቆመው አይችልም። ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት። ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ። የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶው ሀገር ውስጥ ያለው ህዝብ ወጣቱ፣ በውጭ ያለው አክቲቪስቱ፣ ምኑ ሚዲያው፣ ተቀናቃኝ ድርጅቶች ምናምን፣ ኦህዴድ ብአዴን፣ ኃይለማርያም የያዘው ደኢህዴን ክፋይ፣ አሜሪካኖች፣ ሻዕቢያ፣ አቶ ኢሳያስ ታከሉበት። ይሄ በህወሓት አኩርፍ ያለው የሚል ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው። የአብይን ፓወር ኮንሶሊዴት ለማድረግ የህዝባዊ ድጋፍ ለማምጣት ተብሎ የተቀነባበረ ሴራ ነው። እኔ ልጁን አግኝቼዋለሁ። አፈነዳ የተባለው ልጅ እስር ቤት ሄጄ ነው ያገኘሁት። ብዙ ሰዎች እንዴት መጣህ አሉኝ ያኔ። ይሄ የወጣለት ድፍረት ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት አሉላ ይሄ አጉል ድፍረት ነው፣ እዚህ መምጣት አልነበረብም። እነ ክንፈዳኘው አገኘው፣ እነ ቢንያም ተወልደምንም አግኝቻለሁ። ይህም ልመቼ ነው 2019 ነው። እነ ሰዓረ ከተገደሉ በኋላ እና አምባቸው ከተገደሉ በኋላ ከዚህ ከአሜሪካ ሄጄ ነው ልጁን አገኘሁት። የኤፍቢአይ ኮፒ ተሰጥቶታል፣ ምርመራ ውጤቱ። ከልጁ የተወሰደው ቅንጣትና እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄም ምልህ በኢትዮጵያ እንትን አይደለም፣ በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው። ግን ምን አሉት? እንለቃሃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ
ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጠው እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ ከዛ የሆነም ምንድነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እሺ እዛ ጋር ያዘ ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፐራንድ የነበራቸው ቲፒኤልኤፎች ናቸው ተባባሪ። ኃይለማርያም ወረደ፣ አብይ አህመድ መጣ። ይሄ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሱማሌ ነበረ። ወደ ትግራይ ሄደ። ወደ ሱማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄድ አለኝ። ዘን ምን አልኩት ይላሉ፣ ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ፣ እኔ እሄዳለሁ አልኩት። አትሄድም? እሄዳለሁ ሲባል አይ ምን ሆናል፣ እኔ እንደዚህ አይነት ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ የሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካለን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ። አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለህ፣ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? አሁን ምን መሰለህ፣ አይዲያው ነው የተያዘው፣ አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን፣ የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም፣ እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው፣ እንደዚህ ቄሮን ያንቀሳቀስን እኛ ነን፣ እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብሎ ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ መሰባሰብ አብይ ያመጣው ወይም የአብይ ጥንካሬ አድርጌ አይደለም ወስዶ ይሄ አልሄድም አለው። እኔ ኃይለማርያም አይደለም እሱ እኔ አላቅም፣ ምን ያክል እውነተኝነቱ እርግጠኛ አይደለም። ምክንያቱ አላቅም፣ እዛ ላይ እንትን ማለት ማተኮር አልፈልግም። ነገር ግን ሲጀመር በህወሓቶች መካከል በእርስ በራሳቸው ከፍተኛ የሆነ እንትን ፈጠሩ። ለምን ሩቅ ትሄዳለህ? ይህ ሁሉ የተሰባሰበው እንዳለ ሆኖ በህወሓት በኩል ያሉ የሀገሪቱን ሰራዊት የሚመራ ኢታማዦር ሹምና የሀገሪቱ ደህንነት መስሪያ ቤት የሚመራ ሰውዬ ስምምነት የላቸው። ምን ማለት ነው? ይህ እኮ ቅድም የዘረዘርኳቸው በዚህ በለውጡ ዙሪያ የተሰባሰቡ ኃይሎች ህወሓት ላይ ሁሉም ጠጠር ለመወርወር የተዘጋጁ ኃይሎች እዛ ህወሓት ራሱ አበርክቶ አድርጓል፣ ራሱን አዳክሟል። ያኔ ሳሞራ አይፈጽመውም የሚል አብይ ነበረ እኮ ነው እያልኩ ያለሁት። ጌታቸው እንዲህ ሲል አይ ሳሞራ ጋር ሄዶ ውድቅ ይሆናል እንደ በኋላ ላይ እኮ የኦሮሞ ብሔርተኞች ወጥተው አመስግነዋል። እነ ሳሞራ እነ ሰዓረም ብያሉ ነው እንጂ ለውጡ ይጨነግፍ ነበር። ስለዚህ እነሱም የለውጡ አካል ነበሩ ሁላ ተብሎ ወደ ማሞካሸት ዘፈን ነው ያልወጣው እንጂ ቲም ለማ ተብሎ ዘፈን ወጥቶ ነበር፣ ታስታውሳለህ? ማርሽ ቀያሪው ገዱ ለማ አብራሪው እየተባለ ማለት ሴም ቲንግ
ሰዓርና እንትና ሳሞራ እዛ ውስጥ አልተዘፈነላቸውም እንጂ የኦሮሞ ብሔርተኞች ወጥተው አግዘውናል ብለዋል። ምክንያቱም እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንዴ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረግኩ ብሏል። እሰረው ተብለህ እምቢ ብለሃል፣ እርምጃ ወሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ያለው ጠቅላይ ሚኒስትሩ ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልል ፈልጌ ነው፣ አንዳንድ ጊዜ ምን ይባላል ለሆነ ስኬት ስደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና መንገዶች እንትን እያሉ ሄዱ። ኢንፌቨር ኦፍ ሚ እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልህም ወይ? ሽፈራ አይደለም። አብይ አህመድ አደራጇቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና አገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ይህ አንድ ያዝ። ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ኢንፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ። ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትልሃለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል ኖ እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብለው አልኩ። አሁን ወጥተው ካለፈ በኋላ ማለት ነው። እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ትብላል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸው እና ከዛ የተወለዱ ናቸው እና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሓት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሓት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የምችል ሚና አላቸው ብዬ የምጠቅሳቸው አሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበለውም። እኔ ኢን ፌቨር ኦፍ ሂም ግን ሄደዋል ነገሮች። አጭር ጥያቄ ወደ ሁለተኛው ስቴፕ እናልፋለን።